ሰላም እንደምን አላችሁ። እንግዲህ ዛሬ ማሳያችሁ የሚሆነው የሮኬት አሰራር ነው። ከዚህ በፊት እንደተነጋገርናቸው እንደነበሩት ስለ ሲሙሌሽን እናወራለን ብለን ነበረ። ላይቭ ላይ አንዳንድ ነገሮች ላላወራ እችላለሁ እና እዚህ ላይ እንዲቀመጥላችሁ ብዬ ነው ይህን ቪዲዮ እየሰራ ያሉት። ሲሙሌሽኑ የሚሰራበት ኦፕን ሮኬት ይባላል ሶፍትዌሩ። ይህን ሶፍትዌር ያው ዳውንሎድ እንዴት ነው የምታደርጉት ላይቭ ላላችሁ ሰዎች አሳይቻለሁ። ኦንላይን ደግሞ ላላችሁ ደግሞ ኮመንት ላይ ጥያቄያችሁን አስቀምጡ ነው የምትፈልጉ ከሆነ ሲምፕል በሆነው ወይ ዛሬ በተወሰነ ያክል ነገሮችን አሳያችኋለሁ። ሮኬት ሲሙሌሽኑን ከ100 ሜትር በላይ መብረር የሚችል ሮኬት እንሰራለን ማለት ነው። የመጀመሪያው ነገር የሚሆነው አፕሊኬሽኑን ቀጥታ ስንከፍተው ይሄ ነው የሚሆነው። ከዛ እዚህ ጋር ናቪጌሽኖች አሉ። እዚህ ጋር ፋይላችን ሴቭ እንድናደርግ አንዳንድ ነገሮች ያስቀምጥልናል። ፕሮፐርቲዎቹ አሉ ምናምን እዚህ ጋር ኤዲት የሚል አለ። አሁን መጠቀማችን አይቀርም እዚህ ጋር ያለውን ነገር። እዚህ ጋር ቱልስ አለ፣ በኋላ ላይ መጠቀማችን አይቀርም። ይሄንን ሄልፕ ያው የሚያስፈልጋችሁ አንዳንድ ነገሮች ካሉ ዶክመንቴሽን ምናምን እነሱ ነገሮች አፕዴት አባውት ዘ ሲስተም ምናምን ከፈለጋችሁ እዚህ ጋር ሁሉም ነገሮች አሉ። መጀመሪያ እችኛዋ እዚህ ጋር ከመጣን አይቀር ኤዲት ላይ እንገባና ፕሪፈረንስ የምትለውን እንከፍታታለን። እቺ ፕሪፈረንስ የምትለውን ስንከፍታት ብዙ አይነት ነገሮች አሉ። ከስተማይዝ ማድረግ ትችላላችሁ ብዙ ነገሮች። እነዚህኞቹን ኢንዲቴል አንገባባቸውም። ዛሬ እኛ የምንፈልጋቸው ይቅርታ አድርጉልኝ። ዛሬ የምንፈልጋቸው እኛ ዩኒትስ የምትለው ቦታ ላይ ነው። አብዛኛውንም ጊዜ እዚህ ዩኒትስ ላይ ዲፎልት ኢምፔሪያል ነው የሚሆነው። በኢንች በአውንስ ምናምን ስለሆነ የሚሆነው ይህን ነገር ምን ማድረግ አለብን? እዚህ ጋር መተን ዲፎልት ሜትሪክ የምትለዋን እንጫናትና ከዛ ኋላ ኦኬ ብለነው እንወጣለን ማለት ነው። ከዛ ውጭ ያሉት ነገሮች ደግሞ ምንድነው? ሮኬቱን ዲዛይን የምናደርግበት ሴክሽን አለ፣ ሞተሮቹን ኮንፊገሬሽን የምናደርግበት ሴክሽን አለ፣ ፍላይ ሲሙሌሽን አለ። እነዚህ ሁሉ ቀስ እያልን የምንሄድባቸው ቦታዎች ናቸው የሚሆኑት። እዚህ ጋር ከስር የምትመለከቱት ቪው እቺ አራት ማዕዘን ቦክሷ እዚህ ጋር ያለችው ምንድነው የሚያደርግልን? ዲዛይን እያደረግን ያለው ሮኬት ላይቭ አፕዴት የሚያደርግልን ስክሪን ቪው ነው የሚሆነው ማለት ነው። እዚህ ጋር የተለያዩ ቪው ታይፖች አሉት። እሱን እያየነው እንሄዳለን ማለት ነው። ዙም ማድረግ የምንፈልግ ከሆነ እነዚህ ይሄ ሴንተር ኦፍ ግራቪቲ እና ሴንተር ኦፍ ፕሬሸሩን ቼክ የምናደርግበት ቦታ እንትኖቹ ሾው ማድረግ ያለ ስቴቢሊቲውን ቼክ ማድረግ ያለ ኦፍ ሳደርገው ይጠፋል፣ ኦፍ ኦን ሳደርገው ይበራል። አንዳንዴ ሲስተም ግሊች የሚያደርግበት ጊዜ አለ። እሱን ነገር ኮንሲደር እያደረጋችሁ ሌላኛው ነገር ደግሞ እዚህ ጋር የምትመለከቱት ኒው ኮምፖነንት የሚል አለ። እዚህ ጋር ኒው ኮምፖነንት የሚለው ቦታ ላይ ደግሞ ምንድን ያለው እያንዳንዱ የምትጠቀሟቸው ማቴሪያሎች ኖስኮን፣ ቦዲ፣ የሮኬት ቲዩብ እነዛ ነገሮች እዚህ ጋር ይገኛሉ ማለት ነው። ኔስኬት ስታርተር እና የተወሰኑትን ነገሮች እያሳየኋችሁ ልሂድ። እዚህ ጋር ሰስቴነር የሚል ነገር አለ። እሱን እንጫነው እና ከዛ ምናደርጋለን ኖስኮናችንን እንጫናለን ማለት ነው። ኖስኮናችንን ስንከፍት ምን አይነት ስክሪኖች ያመጣልናል? እዚህ ጋር የሚሸጡ ናቸው። እነዚህ ውጭ ሀገር ያሉ ሰፕላየሮች እዚህ ጋር ስላስገባቸው ነው፣ ከሶፍትዌሩ ጋር ኢንተግሬት የተደረጉ ቦታዎች ናቸው። እኛ እነሱን ስለማንጠቀም እዚሁ ራሳችን ስለሆነ ስሪ ፕሪንት የምናደርገው እንዘጋውና ምናደርጋለን ወደ ኖስኮን ኮንፊገሬሽን ላይ እንገባለን ማለት ነው። ኖስኮን ኮንፊገሬሽን እንደምትመለከቱት ይህን ይመስላል። እዚህ ጋር የምትመለከቷቸው ነገሮች ትንሽ ሊያወዛግባችሁ ይችላል፣ ግን ትንሽ ቀላል ነው። እዚህ ጋር ሌንግዝ፣ ዊድስ፣ ቲክነስ የምናስቀምጥበት በዚህ በኩል ነው። በዚህ በኩል ደግሞ ማቴሪያል ታይፕ ነው የምናደርገው። ማቴሪያል ታይፕ አሁን ለምሳሌ እኛ ፒኤልኤ ነው የምንጠቀመው ፕሪንት ስለምናደርገው፣ ፒኤልኤ እንለዋለን። ሬጉላር ፔንት ነው የሚሆነው ከዛ በስፕሬይ ስለሆነ የምንቀባው ፕሪንት ካደረግነው በኋላ። ከዛ ሴታስ ፎር ኦል እንለዋለን። ሁሉንም የምንጠቀማቸው ሬጉላር ፔንት እንዲሆን ማለት ነው። ከዛ ሮኬቱ 15 ሳንቲሜትር የእንትኑ ነው የዋና ኖስኮና ሄድ ነች። የእንትኑ የኖስኮን ሼፕ መቀየር ከፈለጋችሁ ኮኒካል ከሆነ ኢሊፕሶይድ ከሆነ የተለያዩ አሉ። እኔ አይ ፕሪፈር ኦጃይቭ በጣም አሪፍ የሆነ ቪው አለው። ሜክ ኢት ሉክ ፖይንቲንግ ብለዋል። ስለዚህ ደስ ይላል እሱ ስታዩት። እዚህ ጋር ይሄ ነገሮች አሉ። 15 ሳንቲሜትር ሌንግዙ ነው ከዚች ጫፍ እስከዚች ጫፍ ያለው ማለት ነው። ከዛ ዳያሜትሩ ደግሞ 5 ሳንቲሜትር ዳያሜትሩ ደግሞ ከዚች ጫፍ እስከዚች ጫፍ ማለት ነው። ስለዚህ ያው ተለቅ ያለ ነው ማለት ነው። ከዛ ምን እናደርጋለን? ቲክነሱ አለ። ዎል ቲክነስ ደግሞ የሚባለው ደግሞ ምንድነው? ባክ ቪው አድርገውና እቺኛዋ ማለት ነው እዚች ጋር ያለችው ቲክነሷ ማለት ነው።
ስለዚህ ላይክ ሳይድ ቪው ላይ እናደርገውና አሁን ተጨማሪ ነገሮች አድ እናድርግለት። ሶ እዚህ ጋር ምን አለ ብዙ እንትኖች አሉ፣ ታቦች አሉ። ሶ ጀነራል አለ፣ ሾልደር አለ፣ ኦቨርራይድ አለ፣ አፒሪያንስ አለ፣ ኮመንት አለ። ሶ አሁን ኔክስት ማንን ነው የምናየው? ሾልደር የሚለውን እናያለን። ሶ ሾልደር የሚባለው ነገር ምንድነው? የሮኬታችን ትከሻ አይነት ነገር ብለን የያዘው ወይም ደግሞ የኖዝ ኮናችን ትከሻ ዋናውን ሮኬት እና ኖዝ ኮኑን የሚያያይዘው ሾልደር ማለት ነው። ይሄ ከማን ጋር ነው የሚሆነው? ከኖዝ ኮኑ ጋር ነው የሚሆነው ማለት ነው። ሶ ዳያሜትሩን ስንት እናደርገዋለን? ከዋናው ሮኬት ጋር ተመሳሳይ እንዲሆን 4.9 ስላይድ አድርጎ እንዲገባ ማለት ነው። ከዛ ሌንግዙን ደግሞ ስንት እናደርገዋለን? ወደ 6 በቂው ነው። ሶ 6 በቂ ነው። እንደምትመለከቱት ይህን የሚያክል እንትን ሰጥቶታል፣ ሾልደር ሰጥቶታል። ከዛ 0.2 ቲክነሱ ምክንያቱም ከዋናው ቦዲ ቲክነስ ጋር መመሳሰል አለበት ከዚህኛው ጋር። እሺ ስለዚህ ቲክነሱ 0.2 እናደርገዋለን ማለት ነው። ካፑ ኢንድ ይሁን አይሁን እሱ ቀስ ብለን የምንወስንበት ይሆናል። ካፑ ኢንድ አይሁን ማለት አንፊኒሽድ ስሪዲ ሌላ አድርገውና ይሄኛው ዝግ ይሁን ወይስ ክፍት ይሁን ለማለት ነው። አሁን ለምሳሌ ኢንድ ካፕ ባረገ ይዘጋል፣ ባጠፋው እንትን ይላል ማለት ነው። ሶ ይሄ ነው አንድ ሶ ሳይድ ቪው ላይ እናድርገው። ከዛ እዚህ ጋር ምን አለ? ኦቨርራይድ አለ። ሶ ፕሪንት ያደረግነው ማቴሪያል ክብደቱ አሁን ካለበት ክብደት ላይክ አንድ አይነት ካልሆነ ምን ማድረግ እንችላለን? እዚህ ጋር መተን ኦቨርራይድ ምትነው እናበራትና እዚህ ጋር ማሱን 100 ግራም ከነበረ 100 ግራም እናደርገዋለን። ሶ ኦቨርራይድ ሆኖ 100 ግራም ሆኗል ማለት ነው። 9 ግራም የነበረው ጠፍቷል ማለት ነው። ሶ እሱን ነገር ማስተካከል ነው። ሁላችሁም ያው ፕሪንት ከተደረገ በኋላ ሚጀር ማድረጋችን ግድ ይለናል ማለት ነው። ከዛ እዚህ ጋር ምን አለን? አፒሪያንስ አለን። ሶ አፒሪያንሱ ምንድነው? ይሄ የመጀመሪያው ፊገር ስታይል የሚለው ነው። ሶ ይሄ ፊገር ስታይል ከለሮች ሰማያዊ ነች አይደል? እንደዚህ ስናየው እኛን ለምሳሌ አረንጓዴ ማድረግ እንችላለን። ሰማያዊ አይ ላይክ ዋት ዊ ኮል ኢት እዚህ ጋር የሆነ ከለር አለ። ያ ይሄኛው ከለር አሪፍ ነው። ሶ ይሄኛው መጠቀም እንችላለን። ከዛ የምናረጋለን እዚህ ጋር እንመጣና ዋናው ደግሞ እዚህ ጋር በስሪዲ ቪው ሲታይ ፊኒሽድ ስሪዲ ቪው ላይ ሲታይ ነጭ ነው አይደለ? ሶ ይሄኛው ዩዝ ዲፎልት የሚለውን እናጠፋና ኋላ ከለሩም እዚህ ጋር መቀየር እንችላለን ማለት ነው። ሶ ይሄ ሰማያዊ ከለር ደስ ይላል። ሶ ይሄኛውን ራሱ አድርገዋለሁ። እነዚህ ሮቴሽን ስኬል ምናምን ናቸው፣ ብዙም አትነካኳቸው፣ ብዙም እንትን አይደለም። እዚህ ጋር ምንድነው ኮመንት ነው። ኮመንት ለምሳሌ ኖዝ ኮኑ ላይ ከዚህ በፊት ምን ያጋጥሟቸዋል፣ ምን ነበረው፣ ምን ይደረጋል የሚለውን ነገር ቼክ እንድታደርጉበት ነው። ይሄ እና እንድታስገቡበት ነው፣ ለእናንተ ጆርናል እንዲሆን ነው። በተረፈ ያው ያሉት ነገሮች እነዚህ ይመስላሉ ማለት ነው። ሶ ኦኬ እንለዋለን። ከዛ ወደ ሳይድ ቪው እንሂድ። ከዛ አሁን ምንድነው የሚቀረን? ቦዲ ነው። ሰስቴነር የሚለውን እንጫናለን። ይሄ ሰስቴነር የሚባለው ዋናው ሙሉ ፉል የሮኬቱ ቦዲ ኮንቴነር እንደማለት ነው። ሶ በውስጡ ነው ሁሉንም ነገሮች የምናደርገው። ከዛ እዚህ ውስጥ ደግሞ ማን አለ? ቦዲ አለ። ሶ አሁንም ድጋሚ ይሄ የምንገዛበትን አምጥቶልናል። እኛ ስለማንገዛ እንዘጋዋለን። ሶ ማቴሪያላችንን ማን እናደርጋለን? ፒኤልኤ እናደርገዋለን። ከዛ የስ ሬጉላር ፔንት ነው የሚሆነው። ቁመቱ ስንት ነው የሚሆነው? 60 ሳንቲም ነው የሚሆነው፣ 60 ሳንቲሜትር። ከዛ ኢንተር እንለዋለን። ቁመቷ አነስ ብላ ግን አሪፍ ተለቅ ያለች እንድትሆን ማለት ነው። ሶ የአውተር ዳያሜትሩ 5 ሳንቲሜትር ነው፣ የኢነር ዳያሜትሩ ደግሞ 4.6 ነው። ስለዚህ ላይክ እነዚህኛዎቹ አውቶማቲክሊ ራሱ ሴት ያደርጋቸዋል። ይሄኛው ላይክ አውቶማቲክሊ ፊት አድርጓል። ቢካዝ የመጀመሪያው ኖዝ ኮኑን ስንሰራ እንትኑ ዳያሜትሩን ስላስተካከልለት ስለነበር ማለት ነው። ሶ እዚህ ጋር አንፊኒሽድ ፊገር ላይ ብናደርገው ይሄ ቀዩ ፓርት የምትመለከቱት ሶ ይሄኛው ቀዩ ፓርት የምትመለከቱት ሴሌክት አድርገው ነው። ይሄ ሴሌክት የተደረገው ቀዩ ፓርት ስትመለከቱት ኤቭሪቲንግ ፊት ያደርጋል ከዋናው ከኖዝ ኮኑ ሄድ ጋር ተመሳስሏል ማለት ነው። ሶ የምንፈልገው ይሄን አይደለ? ስለዚህ ይሄ እንደዚህ ነው። ሶ እዚህ ጋር እንመጣና ኤዲት የምትለውን እንጫናታለን። ከዛ እዚህ ጋር አንዳንድ ነገሮች ላሳያችሁ። ሶ አፒሪያንሷን እናስተካክላት። እዚህ ጋር የዚህ አፒሪያንስ መሆን ያለበት እንደዚህ ትንሽ ጠቆር ያለ ግራጫ ነገር እንስጠው። እንትን ፊለመንታችን ቀለሙ እንደዚህ ስለሚመስል ሶ ይሄ አለ። ከዛ ኦኬ እንለዋለን።
እሺ ከዛ ፊኒሽ ዲሌይ ስናየው ይህን ይመስላል። ሶ ይሄ ኖስኮን እንቀባዋለን። ይሄ ደግሞ ቀጥታ በፊላመንቱ የሚወጣውም ቀለም እንደዚህ ስለሆነ ብረሽ ተደርጎ ትንሽ አክሪሊክ ቀለም እንቀባዋለን። ከዛ እዚህ ጋር ሳይድ ቪው ላይ እናደርገው። ከዛ አሁን የሚቀረን ምንድነው? ኢነር ቲዩብ ነው። ሶ ኢነር ቲዩብ እናስገባ። ኢነር ቲዩብ የምናስገባበት ምክንያት ምንድነው? ሮኬቱን ሞተር መያዣ ስለሆነ ማለት ነው። ሶ የኢነር ቲዩቡ እዚህ ጋር አንዳንድ ነገሮች የተለያየ ነገሮች እናያለን። ሶ ኢነር ቲዩቡን እዚህ ጋር የምናደርገዋለን ፕላስቲክ ፒኤልኤ እናደርገዋለን 3ዲ ፕሪንት ስለምናደርገው። ከዛ በኋላ እዚህ ጋር ፕሌስመንት ፓረንት ቱ ቦተም ነው የምናደርገው። ምክንያቱም ፓረንቱ ማነው መሆን ያለበት? የታችኛው ማለት ነው። አሁን ለምሳሌ ቶፕ ብናደርገው ፓረንቱ እዚህ ጋር ነው የሚሆነው። ስለዚህ ላይክ ፖዚሽኒንጉን ስናስተካክል እንደዚህ ላይክ ፓረንቱ እዚህ ጋር ነው የሚሆነው። ስለዚህ ካልኩሌሽን ላይ ሚስ አንደርስታንድ ይደረጋል ማለት ነው። ስለዚህ ያን ነገር ስለማንፈልግ እኛ ምንድነው የምናደርገው? ፓረንቱ ቦተም እናደርገውና ከዛ በኋላ ቁጥሩን እናስተካክለታለን ማለት ነው። ያው እንደምትመለከቱት ፊክስ አድርጎታል። ስለዚህ እናደርጋለን እዚህ ጋር ሌንግዙን እናስተካክላለን። የዚህ በ12 ሰንቲሜትር እናመልጣለን። ከዛ አውተር ዳያሜትሩን ስናስተካክል ኢነር ዳያሜትሩ አውቶማቲክሊ ስለሚስተካከል ምን እናደርገዋለን? 1.5 ኦር 1.8 አካባቢ እናደርገዋለን ሰፋ እንዲል ኦር ያ 1.5 በቂው ነው፣ ግን 1.8 እናደርገው ኦር ሞር ሩም ማለት ነው። ሌላም ሮኬቶች ሞተር መጠቀም እንድንችል እንዲያስችላል። ከዛ እዚህ ጋር ሞተር የሚለው ጋር እንመጣና ይሄ ለበኋላ ነው እንትን የምንለው ኢንጀክሽን ቻርጆች ምናምን ስናስገባ እንትን ስለሚል በልኪ ስለሚሆን እዛች ጋር አንዳንድ እንትኖች እናስተካክለታለን ሞተሩ ማለት ነው። እዚህ ጋር ክላስተሪንግ ይባላል። ሶ ይሄ ክላስተር ምንድነው? ሮኬት ሞተራችን ለምሳሌ ባለ 3 ሞተር ቢሆን እዚህ ጋር አንፊኒሽድ ሌላ አድርገውና ይሄ እንደምትመለከቱት እንደዚህ አይነት እንትን እንዲኖር ይረዳናል ማለት ነው። ሶ ይሄ ትልልቅ ሮኬቶች ምንሰራ ከሆነ እንደ ስታርሺፕ አይነቶች ምንሰራ ከሆነ ሲሙሌሽኑ ሰፖርት ያደርገናል ማለት ነው። ስለዚህ ግን እኛ የምንፈልገው ባለ አንድ ነው፣ አንድ እናደርገዋለን። ሌላ በቃ እነዚህኞቹ ኦቨርራይድ ይደረጋሉ። ማሱ ከለር አለው፣ ኮመንት አለው። ሶ ይሄ ሲምፕል ነው። ስለዚህ ኦኬ ብለን እንወጣለን። ከዛ አሁንም ድጋሚ ሳይድ ቪው ላይ እንመለስ። ሶ ሳይድ ቪው ላይ ምንድን ያለው አሁን እዚህ ጋር ይሄን ሰፖርት የሚያደርገው ነገር ያስፈልጋል። ሶ እዚህ ጋር መተን ቦዲ የሚለውን ሴሌክት እናደርገውና ምክንያቱም ቦዲ የሚለውን ሴሌክት ካላደረግን እዚህ ኢነር ቲዩቡን ተጨንና አሁን ለምሳሌ የሴንተሪንግ ሪንግ ብናስገባ ኤክስ ብንለው ሴንተሪንግ ሪንጉ ማን ውስጥ ነው የሚሆነው? ኦኬ ከዛ እዚህ ጋር እንደዚህ እናሳለው። ሴንተሪንግ ሪንጉ ማን ውስጥ ነው የሚሆነው? እዚህ ኢነር ቲዩብ ውስጥ ነው። ስለዚህ ኢነር ቲዩብ ውስጥ ሳይሆን የምንፈልገው እኛ ከቦዲው ጋር እና ከኢነር ቲዩቡ መሀል ላይ ነው የምንፈልገው እንደዚህ ማለት ነው። እንደምትመለከቷት እዚህ ጋር ቾታ ከዚህ ውስጥ ወጣ ወደዚህ መጣች። ስለዚህ ይህን ሴሌክት እናደርግና ኤዲት እንለዋለን። ከዛ እዚህ ጋር እንመጣለን። ይሄ ቦዲ ፓረንቱ ቦተም ነው የሚሆነው። ከዛ ፖዚሽኒንጉን እናስተካክለት፣ ትንሽ ከፍ እናድርገው። ከዛ ሳይዟን የምናረጋታለን መሰላችሁ ተወሰነች ያክል እናሳድጋታለን። ሞተር ዳያሜትሩን 0.8 ላይ እናደርገዋለን። ሶዛት በደንብ እንዲገባና ቁጭ እንዲል ኦር ደግሞ 8 በቂው ነው። እንትን ማጣበቂያም ስለምናደርግበት ስላይድ አድርጎ እንዲቀመጥ ማለት ነው። ሶ ኢነር ዳያሜትሩ አውቶማቲክሊ ይስተካከላል ማለት ነው። ከዋናው ከቦዲው ፊት ጋር ከዚህኛው ከኢነር ቲዩብ ጋር ፊት እንዲያደርግ ስለሆነ አሁን አንፊኒሽድ ላይ ልውሰደውና ላሳያችሁ። ሶ እንደምትመለከቱት አውቶማቲክሊ ራሱ አውቶማቲክን ስላበራ ነው አውቶማቲክሊ ፊት አድርጓል ማለት ነው። ሶ ማቴሪያል የምንጠቀመው ማንን ነው? ካርድ ቦርድ ነው የሚለው። እኛ ካርድ ቦርድ አይደለም ወይ እንትን ኮምቦርሳቶ ውድ ነው የሚሆነው ወይ ደግሞ ፕሪንት እናደርገዋለን ማለት ነው። ሶ ለጊዜው በፕሪንተብል እንያዘውና ይቀመጥ። ቲክነሱ የሁሉም ተመሳሳይ ነው የሚሆነው 0.2። ከዛ ኦቨርራይድ ማስ የምናደርገው የለንም። ስለዚህ ሜጀር ካረግን በኋላ ነው ኦቨርራይድ የምናደርገው። እንደዚህ እናደርገዋለን። ሳይድ ቪው ስንመለከተው አንድ ብቻ በቂ አይደለም። ሶ የምናደርጋን እዚህ ጋር እንመጣና እቺ ዱፕሊኬት የምትለዋን በተን ስንጫናት ዱፕሊኬት ያደርግልናል ማለት ነው። ከዛ ዱፕሊኬት ካረግነው በኋላ ኤዲት የምትለዋን እንጫናትና እቺ ፖዚሽኗን ወደታች ማይነስ እያደረግነው ከፍ እናደርገዋለን እና እዚህ ጋር ፐርፌክት ነው። በቃ ይሄ ፐርፌክት ነው። ዛ ኦኬ እንለዋለን። ሶ አሁን ምንድነው የሚቀረን? እዚህ ጋር ሮኬት ሞተሩን ማስገባት ነው። ከዛ በኋላ ፊን ማስገባት ነው።
ስለዚህ ፊን እናስገባበት እና ከዛ እንሄዳለን። አሁንም ድጋሚ ቦዲውን ሰሌክት እናደርጋለን። ከዛ ትራፔዞይዳል የሚለውን እንጫነዋለን። አንዳንዴ ላይ ቃላቶቹ በስነ ስርዓት ላልናገራቸው እችላለሁ፣ ይቅርታ አድርጉልኝ። አሁንም ባተም ላይ ፓረንቱ እናደርገዋለን ከዚህ ጋር ተያይዞ እንዲቆይ ማለት ነው። ከዛ የፊን እዚህ ጋር ምን አለ የፊን ነምበሮቹ አሉ። የመጀመሪያው ላይ 3 ነው የሚለው ያ 4 እናደርገዋለን። ከዛ ኢንተር እንለዋለን። ይሄ ፊን ካንት የሚባለው ምንድነው? ፊኑ ምንድነው ሮኬቱ እንዲሽከረከር የሚያደርገው ነገር ነው። ለምሳሌ 4 ዲግሪ ባዞረው ሮኬቱ ፊኖቹ እንደምትመለከቱት እንትናቸው ዲግሪያቸው ሮቴት ያደርጋል። 8 ላድርገው ተለቅ ብሎ እንዲታያቸው ይሆን እንደዚህ ይዞራል። ይሄ ምንድነው ሮኬቱ አንስቴብል ሆኖ እንዲሽከረከር ነው የሚያደርገው። ስለዚህ እኛ ሮኬታችን ቀጥ ብሎ ደርሶ እንዲመለስ ነው ዋናው ዓላማችን። ስለዚህ ኮምፒውተር ሲስተም ስለምናደርግበት መሽከርከሩ ሞሮፊ ላይክ ኮምፒውተር ሲስተማችን ሻዳው እንዳያደርግብን ሰፖርት ያደርገናል አለመሽከርከሩ ማለት ነው። ሩት ኮርድ ደግሞ የሚባለው ቦታ ደግሞ ማን ነው? ይሄኛው ከዚች ጋር የምትመለከቷት ጫፍ እስከዚች ጋር ሮኬቱ ላይ ያለችው ቦዲ ማለት ነው። የእሷን ሴንቲሜትር ስንት ነው የምናደርጋት? ወደ 10 ሴንቲሜትር 10 ሴንቲሜትር ትንሽ ተለቂ 510 ነው። እሺ 10 ሴንቲሜትር እናደርጋታለን። እንደዚህ ማለት ነው። ሌስ ዱዊት 12 የስ አሁን በጣም ጥሩ ሆነ። ከዛ 11 በቂ ነው 11 ከዛ ኢንተር እንለዋለን። ከዛ ቲፕ ኮርድ ደግሞ የሚባለው ደግሞ እችኛዋ ጫፍ እስከዚህኛዋ ጫፍ ያለው ማለት ነው። አናቱ ላይ ያለችው ነች። እችኛዋን ደግሞ እናደርጋታለን። ቦዲ ቱ ማስ ሬሾ መመጣጠን አለበት። ስለዚህ ቆይ ይሄኛውን 12 አድርገውና 12 ከዛ እችኛዋን 6 7 ያ ከዛ ሀይቱ ደግሞ ከየት እስከየት ነው? ከዚህኛው ጫፍ እስከዚህኛው ጫፍ ያለው የሮኬት የፊኑ ቁመት ማለት ነው። 6 እናደርግለትና እስቲ እናያለን። በጣም ተልቋል። ወደ 5 እናሸጋግረው። ከዛ ይሄ ደግሞ ስዌፕ ሌንግዝ ደግሞ የሚባለው ምንድነው? ከዚች ጋር ይሄ ቀጥ ያለው ነገር አለ አይደል? እሱኛው ሌንግዝ ነው። እዚህ ጋር ወደ 4 ባስጠጋው አያችሁታል፣ ወታች ይጠጋል። ስለዚህ 5 ኢዝ ፐርፌክት፣ አይ ሚን 6 ኢዝ ፐርፌክት፣ ግን 5 እናደርገዋለን። 5 አሁን ፍላት ሆነ ማለት ነው። ዲግሪ አውቶማቲክሊ ነው የሚስተካከለው። ከዛ እዚህ ጋር አሁን ምንድን ይፈጠራል መሰላችሁ? ኢንስ አንፊኒሽድ ሌላ አድርገውና ከዛ እዚህ ጋር ይሄ እንደምትመለከቱት ሮኬት እንትኑ ይሄ ቦዲው ጋር ምን አለ? ይሄ በጣም ኤጁ ሻርፕ ነው። ስለዚህ ይሄ ኤጁ ሻርፕ እንዲሆን ስለማልፈልግ እኔ ራውንድድ እንዲሆን ስለምፈልግ ምን አደርገዋለሁ? ራውንድድ እለዋለሁ ማለት ነው። ከዛ ቴክነሱ ስንት ነው? 0.3 አውቶማቲክሊ ከዚህ በፊት ማስገብቸው ስለነበር ይዞታል ማለት ነው። ይሄኛው አሁን ይጠቀም ያለው ባልሳ የሚባል የእንጨት አይነት ነው። እኛ ወደ ምን እንወስደዋለን? ፒኤልኤ እንወስደዋለን። የሩት ፊሌቱ ደግሞ ሩት ፊሌት ደግሞ የሚባለው ደግሞ የቱ ጋር ነው? እዚች ጋር ያለችው ቦታ እንደዚህ ሲሰካ ማለት ነው። እሷን ነገር እናስተካክላት። መጀመሪያ ይህን ቁጥር ከማስተካከላችን በፊት እዚህ ጋር ፊንታብ የሚለው ላይ እንመጣለን። ፊንታብ ደግሞ የሚባለው ፓርት ምንድን ነው? እዚች ጋር ውስጧ ላይ ግብት ብሎ ስክት ማለት መቻል አለበት። ያን ነገር ለማስተካከል ነው ማለት ነው። ፓረንቱ ሚድል ነው የሚሆነው ኤግዛክትሊ ቢካዝ እዚህ መሀል ላይ ስለሆነ ማለት ነው። የፊኑ ሚድል ፓረንት ነው የሚሆነው ማለት ነው። ከዛ የምናደርገዋለን እኛ ላይክ በእጃችን ካልኩሌት ከምናደርግ አውቶማቲክ ካልኩሌት እንለዋለን። አውቶማቲክ ካልኩሌት ስንለው ራሱ ያሉትን ነገሮች ካልኩሌት ያደርግና አላይን ያደርግልናል ማለት ነው። እንደምትመለከቱት ይሄ አለ። ከዛ ይሄ ቀላል ነው እናንተ የሚሆነው። ከዛ ከፊንታ ብንወጣና እዚህ ጋር ሩት ፊሌትስ የሚለው ላይ ገብተን ሩት ፊሌትስ ውስጥ ላይክ እዚህ ጋር 1 ሴንቲሜትር ነው 2 ሴንቲሜትር አረግለታለን። ይሄ ሩት ፊሌት የሚባለው ፓርት ምንድነው? እዚች ጋር ከርቭ እንዲኖረው እና ላይክ ያሉትን ነገሮች ፊል እንዲያደርግልን ነው። እዚህ ጋር ያሉትን ነገሮች እንደምታያቸው እንዲያያዝና ኤፖክሲ ስለምንጠቀም ሰፖርት ያደርግልናል ማለት ነው። እዚች ጋር ከርቪቸር የሆነች ነገር እንጠቀም ነው። ያ ባልሳ ማቴሪያል ባልሳ የሚለውን ድጋሚ ወደ ፒኤልኤ እንወስደዋለን። ከዛ ያ እንደምትመለከቱት እዚች ጋር ጥሩ አድርጎ ሰርቶታል። ያ ይሄ ነው። ከዛ ምን እናደርጋለን?
ሳይድ ቪው እናደርገውና አሁን ሮኬታችንን አድ እናደርግ ሞተሩ ማለት ነው። ከዛ እዚህ ጋር ሞተርስ ኤንድ ኮንፊገሬሽን የሚለው ጋር እንመጣና ኢነር ቲዩብ የምትለውን እንከፍታታለን። ሶ ኢነር ቲዩብ የምትለውን ከከፈትን በኋላ ኒው ኮንፊገሬሽን እንለውና እኛ የምንፈልገው የሞተር ታይፖች አሉ። ሶ ኦንላይን ላይቭ ክላሱ ላይ ሳሳያችሁ የነበሩ ልጆች በኢ ነበር ሳሳያችሁ የነበረው ቢካዝ ከ100 ሜትር በላይ መብረር እንዲችል እና 100 ሜትር ባሉት ሬንጅ ውስጥ እንዲሆን ስለፈለግን ማለት ነው። ግን ሞሮፊት ላይ ከኢ እስከ ኤች ያሉትን ድረስ መጠቀም እንችላለን። ከኢ እስከ ኤች ድረስ ያሉትን እዚህ ጋር ኢምፐልስ ቶታል ኢምፐልስ ይባላል። እሱ ኤቢሲዲ የኢምፐልስ ታይፖቹ ናቸው። ለምሳሌ አሁን ቶታል ኢምፐልሱ 21 ከሆነ የዲ ሞተር ነው ተብሎ ይጠቀሳል ማለት ነው። ቶታል ኢምፐልሶቹ እዚህ ጋር እንደምትመለከቷቸው ኢምፐልሳቸው ትላልቅና ትናንሽ የኢ ከትንሽ ጀምሮ ነው ያለው። ኤፍ ሲሆን እያደገ፣ ጂ ሲሆን በጣም እያደገ፣ ኤች ሲሆን በጣም እያደገ ይመጣል ማለት ነው። ሶ በጣም ትላልቅ ኢምፐልስ ያላቸው እንትኖች አሉ። አሁን በዳያሜትራቸው እንመጣና እናውጣለን ማለት ነው። ሶ እዚህ ጋር ዳያሜትራችን ሊሚት ማድረግ እንችላለን ከፈለገን። ግን ዳያሜትሩን ሊሚት የምናደርገው ከሆነ ብዙ ነገሮች ቤኔፊት ስለሚቀንስብን ዳያሜትሩን ሊሚት አናደርገውም። ሶ እንምጣና እዚህ ጋር በሚሊሜትር ነው እያሳየን ያለው። ሶ እኛው የምንፈልገው የጂ ሞተር ነው። ጂ ሞተር እናደርገውና ጂ ደብሊው 74 ወር ደግሞ 71 የሚል አለ። ሆነ ጂ 74 ደብሊው ይሆንና ሶ ይሄን ሴሌክት ስናደርገው እዚህ ጋር ዲቴልስ ማየት እንችላለን። ስለዚህ ሞተር ላይክ ምን ያክል ኒውተን አለው፣ ምን ያክል ኒውተን ፎርስ አለው፣ ምን ያክል ኒውተን ግራቪቲ ኢምፐልስ አለው፣ ከመሬት ሲነሳ ቶታል ኢምፐልሱ፣ ከዛ ኋላ ደግሞ ስሙ ማን ነው፣ ምን አይነት ዌት አለው፣ ምን አይነት ፕሮፔላንት ነው የሚጠቀመው፣ ከዛ ኋላ ደግሞ ትረስት ከርቡ ምን አይነት ነው የሚለውን እዚህ ጋር አናሊሲስ ያሳየናል። እዚህ ጋር ሾው ዲቴልስ ስንለው ማለት ነው። ሶ እዚህ ጋር ሞተር እንትን ፊልተር ሞተር የሚለው ጋር እንመጣና እዚህ ጋር እቺ ነገር ላሳነሳት፣ ከዛ ኦኬ እንለዋለን ማለት ነው። ሶ አድ አድርጎታል፣ ግን ሳይዙ አልተመጣጠነም። ስለዚህ ድጋሚ ሰሌክት ሞተር ለዋለው። ሶ ወደዚህ ጋር ልምጣና ወደ ኢ አካባቢ ኦር ኤፍ አንደኛውን ሰሌክት ላድርገው ዝም ብዬ። በጣም ወፍራም ነው። አሁንም ድጋሚ ሰሌክት። ስለዚህ ይህ ሚሊሜትር ኮመን ሚሊሜትር በዩዝ ዳያሜትር ነው የሚያሳየው። እዚህ ጋር መጀመሪያ እዚህ ጋር ደግሞ ኢንጀክሽን ቻርጁንም ደግሞ ማስተካከል መርሳት የለባችሁም። ሶ እዚህ ጋር ኢንጀክሽን ቻርጁ ይሄኛው የ8 ሰከንድ ወይም ደግሞ 9 ሰከንድ ነው ማድረግ ያለባችሁ፣ እንደምትጠቀሙት ሮኬት ይወስነዋል። ስለዚህ እሱን ነገር ቼክ እያደረጋችሁ ቢካዝ ለምትሰሩት ስራ ላይክ ሮኬታችሁ ኢምፐልስ ትክክል ካልሆነ ፓራሹቱን በመሀል ሮኬት ላውንቺንጉ ላይ ምን ሊያደርገው ይችላል? ዲፕሎይ ሊያደርግባችሁ ይችላል። ስለዚህ ላይክ እሱ ነገር በጣም አስቸጋሪ ስለሚሆን ፊክስ ማድረግ አለባችሁ ያምናለው። ሶ ቺ የኢነር ቲዩብ ዳያሜትር ልክ አልመጣችም። ስለዚህ እሷን ዳያሜትር ትንሽ ፊክስ እናድርገው፣ ኤዲት እናድርጋት። ሶ እዚህ ጋር 2.8 አካባቢ ናይስ። ስለዚህ 2.8 አካባቢ አድርጌዋለሁ። ኦኬ እለዋለሁ። እነዚህ ሴንተሪንግ ሪንጎቹ አውቶማቲክሊ ተስተካክለዋል። አውቶማቲክሊ ስላሉ የስ ከዛ ትራፒዶ ይዘዋሉ ደግሞ ድጋሚ አውቶማቲክ ካልኩሌት እለዋለሁ። ድጋሚ ያስተካክለዋል። ኦኬ እንለዋለን። ከዛ ሞተር ኢንድ ኮንፊገሬሽን ላይ እንገባለን። ከዛ ሴሌክት ሞተር እንለዋለን። ከዛ አሁን የኤፍ ሞተራችን ላይ እንሂድ። አይ ሚን ጂ የጂ ነበረ። ይሄንንም ወደዚህ ጋር አሁን ፊት አድርጓል ማለት ነው እንደምትመለከቱት። ከዛ እዚህ ጋር አንዳንድ ተጨማሪ ነገሮች ማድረጋችን አይቀርም። እዚህ ጋር ስቴቢሊቲው ላይክ 1.07 ነው። ምንም አይልም። ኦቨር ስቴብልም አይደለም፣ ሚኒማሊስቲክም ስቴብል አይደለም። ግን ላይክ ሮኬቱ ወደ 611 ሜትር መብረር ይችላል ማለት ነው። ስለዚህ የምናደርግበታለን አሁን ኮንፊገር እንትናችን ላይ ሲሙሌሽናችን ላይ ችግር እንዳያመጣብን ሮኬት ዲዛይን ላይ እንሄዳለን። ከዛ በኋላ ቦዲ የሚለውን ሴሌክት እናደርጋለን። ከዛ በኋላ
ሾክ ኮርድ እናስገባለን። ሾክ ኮርድ ምንድን ነው የሚያደርገው? የኖዝ ኮኑ እና የሮኬቱን ቦዲ ይይዘዋል ማለት ነው። ስለዚህ የፕላስቲክ ታይፑ እዚህ ጋር ባለው ምረጡ፣ ግን አይ ፕሪፈር አሁን ያለው ዲፎልቱ የተቀመጠበትን ብታረጉት ጥሩ ነው ብዬ አምናለሁ። ታለ ዲፎልቱ የነበረ ይሄኛው ብትጠቀሙ አይ ፕሪፈር። አሁን ፕሌስመንት እንትኑ ሌንግዙ 40 ሳንቲሜትር በቂ ነው፣ በጣም ረጅም ነው። ቦታውን ፖዚሽኒንጉን እናስተካክልለት፣ ትንሽ ወረድ እናድርገውና እዚህ አካባቢ ከዛ ሌንግዙ ከፍ ይበል ወደታች። ሳይዝ ዳያሜትሩ በጣም ማላሳልቀው ማላሳንሰው፣ እንደዚህ እናደርገው። ከዛ ፓረንቱ መሆን ያለበት ቶፕ ነው ቢካዝ እዚህ ጋር ያለው ማለት ነው። ከዛ ራዲያል ፖዚሽኑን አንቀይረውም፣ ኦቨርራይድ ፖዚሽኑን አንቀይረውም። ክብደቱን ለክተን ነው በኋላ ላይ የምንቀይረው። ከዛ በኋላ እዚህ ጋር እንመጣና ጀነራል ኦኬ እንለዋለን። ከዛ ሌላ ተጨማሪ ደግሞ ማን ነው የምናደርገው? ቦዲውን ሰሌክት እናደርጋለን። ፓራሹት ፓራሹትም አንገዛም ራሳችን ስለሆነ የምንሰራው። እዚህ ጋር የምንጠቀመው ማቴሪያል ፋይበር ነው የሚለው ፋብሪክ ገባና ሲልክ ነው የምንጠቀመው። እኔ ጋር ያለው ማለት ነው 30 ሴንቲሜትር ነው እንትኑ ዲያሜትሩ ትልቀቱ። ያ 6 ላይኑ 6 ነው የምጠቀመው። 4 ላድርገው ለእናንተ እንዲታያችሁ እና በደንብ እንትን ለማለት 4 እናደርገዋለን። ከዛ ኢላስቲክ ኮርድ ነው የምንጠቀመው። አዎ ፓረንቱ ቶፕ ነው የሚሆነው። ፖዚሽኒንጉ እናስተካክልለት። ስለዚህ እናትልቀው እንደዚህ። ከዛ ፖዚሽኒንጉን እናስተካክልለት ማለት ነው። ወደታች እናድርገው እንደዚህ። ከዛ ሌንግዙን ደግሞ እንደዚህ እናድርገው። ዳያሜትሩ ተለቅ ይባል እንደዚህ። ከዛ ይሄ ምንድነው የፈርስት ኢንጀክሽን ቻርጁ ላይክ ከዚህኛው ከሮኬቱ ጋር ልክ እንደጨረሰ ታይም ሰከንድ አንጨምርለትም። በ9 ሰከንድ ውስጥ ላይክ ኢጀክት ከተደረገ በኋላ ሮኬቱ ልክ በርን አድርጎ የሚጨርሰው 9 ሰከንድ ነው። ስለዚህ አፍተር 9 ሰከንድ ልክ ግራቪቲ 0 ሲሆን ምን ይሆናል? አፖጂው ላይ ከመጨረሻ ፖይንት ላይ ሲደርስ ራሱ እንትኑን ፓራሹቱን ኢጀክት ያደርገዋል ማለት ነው። ኦኬ ብለን እንሄድና እዚህ ጋር ሞተሪን ኮንፊገሬሽን ላይ እዚህ ጋር ሰሌክት እናደርገውና እዚህ ጋር መተን ሰከንዱን ወደ 9 ሰከንድ እናስተካክሏለን ማለት ነው። ማንን? ኢጀክሽን ቻርጅ ዲሌይ ይለው ማለት ነው። ኦኬ እንለዋለን። ከዛ በኋላ ለምን አለ የቀረ ነገር እዚህ ጋር እንምጣና እስቲ ፊኒሽድ ቪውን እንየው ምን እንደሚመስል። ሮኬታችን ፊኒሽድ ቪው ይሄን ይመስላል። ከዛ አንፊኒሽድ ደግሞ ኮንፊገሬሽኑን ደግሞ ስናየው እያንዳንዱ ሮኬት ማቴሪያሎች ኢንሾርት እንደዚህ ሆኗል። ላይክ ኖርማሊ ላውንች የምናደርጋቸው ዊዛውት ኤኒ ኮምፒውተር ሲስተም ሮኬቶቻችን እንደዚህ ይመስላሉ ማለት ነው። ከዛ ሳይድ ቪው ላይ እናደርገውና ሮኬት ኦፕቲማይዜሽን የሚባል ነገር አለ። ግን እሱን ከማድረጋችን በፊት ግን ምን እናደርጋለን? ፍላይት ሲሙሌተር ላይ እንገባና እንትናችን አፖጂያችንን ያሉትን ነገሮች እንመለከታለን ማለት ነው። እዚህ ጋር ፖሌት ሚሊዮን እንከፍታለን። ላውንች፣ ሊፍት ኦፍ፣ ክሊራንስ፣ ኢንጀክሽን ቻርጅ፣ ሲሙሌሽን ኤንድ ሁሉንም እናስተካክልና ፖሌት ሚሊዮን ከፍተዋለን። እንደምትመለከቱት ቅርባችን በጣም ክሊን ነው። ያው እዚህ ጋር እንደምትመለከቱት አንዳንድ ነገሮች ፊክስ ተደርገው በጣም ንጹህ ሆኖ ነው የምታያቸው። ያ እነዚህ ነገሮች አሉ። ይህን ፋይል ሼር አድርጋችኋለሁ። ክሎዝ እንለውና ከዛ ሮኬት ኦፕቲማይዜሽናችን ላይ እንግባ። ይሄን ሮኬት ኦፕቲማይዜሽን እንዴት ነው የምናካሄደው አላችሁ። ስለዚህ ሮኬት ኦፕቲማይዜሽን ቱልስ የሚለው ላይ እንመጣና ሮኬት ኦፕቲማይዜሽን የምትለዋለች። ሮኬት ኦፕቲማይዜሽን የምትለዋን ስንከፍታት እዚህ ጋር ሮኬታችን ኦፕቲማይዝ አልተደረገም ምናምን አንድ ሮኬት ሞተር ነው የምንጠቀመው ያለ ነው። ስለዚህ እሱን እንላለን። እዚህ ጋር ይሄኛው ገና አቬሌብል ስላልሆነ የትኛውን ኦፕቲማይዝ የምናደርገው ኖስኮን እና ሙሉ ቦዲውን ስለሆነ እዚህ ጋር መተን ሰሌክት እናደርጋለን። ከዛ ኮንትሮልን ተጭነን ሁሉንም ሰሌክት እናደርጋለን። ከዛ እዚህ ጋር የምናደርገዋለን ሁሉንም ሰሌክት ካደረግን በኋላ እዚህ ጋር የምትል ነገር አለች፣ አድ የምትል ነገር አለች which is ፓራሜትር ቱ ኦፕቲማይዝ የምትለው ማለት ነው። ወደሱ ለመክተት ማለት ነው። ኦፕቲማይዝ ስላልተደረገ ኦፕቲማይዝ ወደሚደረግበት ቦታ ከተት ነው ማለት ነው። ከዛ አሁንም እዚህ ጋር ኦፕቲማይዝ ፓራሜትሮቹ ሌንግዝ፣ ቲክነስ እነዛ ነገሮች ፖዚሽን ምንም እዚህ ጋር እንመጣለን። እነዚህን ሁሉንም እንደዚህ እየከፈትናቸው እናደርጋለን ሰሌክት እናደርጋቸዋለን። ኮንትሮልን ተጭነን ኮምፒውተራችን ላይ ማለት ነው። ከዛ ድጋሚ አሁንም እቺን እናደርጋታለን።
ከዛ እንደዚህ እንጫናለን። ሶ ምናደርገዋለን ላይክ ሌላ ነገር ሳንጫን አድ እናደርገውና ወደዚህ ይከተልናል ማለት ነው። ሶ ሁሉንም አድ አድርገን ጨርሰናል። ስለዚህ አሁን እዚህ ጋር ስንመለከታቸው ሁሉም አድ ተደርገዋል ማለት ነው። ከዛ እናደርጋለን ስቴቢሊቲያችን በአንድ እና በሁለት መሀል እንዲሆን ነው የምንፈልገው። ሁለት እናደርገዋለን። ማክሲመም ስቴቢሊቲው ሁለት ካልሆነ አንድ ነው የሚሆነው። ከዛ ኋላ አፖጂ አልቲቲዩድ ነው ወይስ ስቴቢሊቲ ነው ይለናል። መጀመሪያ ስቴቢሊቲያችን እናስተካክላለን። ስቴቢሊቲ ካሊብሬሽን ነው የሚባለው። ሶ ጂ ካል የምትለው ካሊብሬሽን ነው። ሶ ስታርት ኦፕቲማይዚንግ እንለዋለን። ሶ ኦፕቲማይዝ አረገው አንዳንድ ነገሮች አስተካክሉና ትንሽ እንደዚህ እናሳንሰውና ሶ ስቴቢሊቲያችን አፕላይ ከማድረጋችን በፊት 1.13 ነበረ። ስለዚህ ከፍ እናድርገውና አፕላይ ኦፕቲማይዜሽን እንበለው። ሶ ኢትስ ኦልሬዲ ኦፕቲማይዝድ የሆነ ሲስተም ስለሆነ ያለን ብዙም ለውጥ የለውም። እስቲ ከአልቲቲዩድ አንጻር ደግሞ ኦፕቲማይዝ እንበለው አሁንም። ከዛ ኦፕቲማይዝ እንለዋለን። አልቲቲዩድም አፕዴት አላረገም። አሪፍ እንትን ያለን ማለት ነው። ቶታል ፍላይት ታይም እሷ ላይ እናደርጋለን። ስታርት ኦፕቲማይዝ፣ አፕላይ ኦፕቲማይዜሽን። ጥሩ። እነዚህኛዎቹ እያንዳንዱ የምትመለከቷቸው ነገር ኦፕቲማይዜሽኑ ላይክ እያስተካከለ ኦፕቲማይዝ እያደረግነው ነው። ቢካዝ ላይክ አሁን ሮኬታችን በስነ ስርዓት ባንሰራው እና ትክክል ያልሆነ ዳታ ብንሰጠው እና ትክክል ያልሆነ ነገር ቢመጣ እዚህ ጋር ኦፕቲማይዝ ማድረግ እንችላለን ማለት ነው። ከዛ እናደርጋለን ቱልስ ኤንድ ቱልስ የሚለውን እንገባና ኮምፖነንት አናሊሲስ ኮምፖነንታችን አናላይዝ የምናደርግበት ቦታ ነው። ፎር ናው ዊ ዶንት ኒድ ዳት። ከዛ እዚህ ጋር የምንመጣና እናደርጋለን ፎቶ ስቱዲዮ የሚለው ላይ እንገባና ሮኬታችንን እናያታለን ማለት ነው። ሶ ኢንቫይሮንመንታችን ልክ ነው። ለጊዜው እንደዚህ እንጠቀማለን። ሶ ጭሱንና እንትኑ እናያለን፣ ፋየሩን እናያለን ማለት ነው። ሶ የምትመለከቱት ሞተር ሮኬቱ ይሄን ይመስላል ማለት ነው። ስፓርክ ይኑረው አይኑረው ስፒዱ ላይ እናደርገዋለን ማለት ነው። ሶ እያንዳንዱ ነገሮች እዚህ ጋር አስተካክለን ቼክ ማድረግ እንችላለን ማለት ነው። ሶ እንደምትመለከቱት ሮኬታችን ባጭሩ ይሄን ይመስላል ማለት ነው። በተጨማሪ ነገር ደግሞ ፎቶን ሴቭ ማድረግ የምትፈልጉ ከሆነ እዚህ ጋር አለ። የዊንዶውን ሳይዝ ደግሞ ማስተካከል የምትፈልጉ ከሆነ እዚህ ጋር አለላችሁ። ያው ፕሌይ አራውንድ ዊዝ ኢት። እዛ በተጨማሪ ያው እዚህ ጋር ፍላይት ሲሙሌተራችሁ ላይ ገብታችሁ ነገሮችን ቼክ ማድረግ ትችላላችሁ። እዚህ ጋርም ላይክ ሁሉም ነገሮች እያያችሁ መሄድ ትችላላችሁ። ሁሉም ነገሮች እዚህ ጋር ነው የምናየው ማለት ነው። ሶ እነዚህ ሁሉ የምትመለከቷቸው ዲዛይኖች ላይክ 3D ፕሪንት እናደርጋቸዋለን። ሶ አሁን እናንተ ሰሚት እንድታደርጉበት የሚያስችል ጉግል ፎርም እናዘጋጅና እንልክላችኋለን ማለት ነው። ለዛሬ ነበረን ቪው ይሄን ይመስላል። ሶ ጥያቄና ያልገባችሁ ነገር ካለ ኮመንት ላይ እና ግሩፑ ላይ ጠይቁኝ ማለት ነው። አመሰግናለሁ። መልካም ጊዜ